በባለማወቅ የብዙ ኢትዮጵያዊ ዕድሜ በአጭሩ እየቀጠፈ ያለ ነገር ግን ችላ የተባለ ንጥረ ነገር እጥረት ከመፍትሄው ጋር። ሰላም ጤና ይስጥልኝ። ዛሬ ወደ እናንተ ይዘን የመጣነው ጉዳይ ስለ አንድ ተራ የጤና እክል አይደለም። ይህ ጉዳይ ምናልባት በቤታችሁ፣ በሥራ ቦታችሁ ወይም አሁን ይህንን ቪዲዮ እያያችሁ ባላችሁበት ሰዓት በእናንተ ላይ እየተከሰተ ያለ ነገር ግን ድካም ነው፣ የዕድሜ ነው ወይም የኑሮ ውድነት ያመጣው ጭንቀት ነው ብላችሁ ችላ ያላችሁት ጉዳይ ሊሆን ይችላል። ባለማወቅ፣ በዝምታ እና ቀስ በቀስ የብዙ ኢትዮጵያውያን ጤና እየቦረቦረ ዕድሜን በአጭሩ እየቀጠፈ ያለ አንድ የተረሳ ጠላት አለ። ይህ ጠላት ወረርሽኝ አይደለም፣ ቫይረስ አይደለም። ይህ ጠላት የምግብ ጠረጴዛችን ላይ የሚጎድል ነገር ግን ሰውነታችን ያለሱ መኖር የማይችለው አንድ ወሳኝ ንጥረ ነገር ነው። በኢትዮጵያ ውስጥ በስፋት ከሚታዩ የጤና ችግሮች ማለትም ከደም ማነስ፣ ከመርሳት ችግር፣ ከእጅና እግር መደንዘዝ አልፎ ተርፎም ለልብ ህመምና ለስትሮክ ተጋላጭነት በስተጀርባ ያለው ዋነኛው ተዋናይ ይህ ንጥረ ነገር ነው። እሱ ማን ነው? ለምን ኢትዮጵያውያን ለዚህ እጥረት በከፍተኛ ሁኔታ ተጋለጥን? ምልክቶቹስ ምንድን ናቸው? ከሁሉም በላይ ደግሞ መፍትሄው ምንድን ነው? እስከ ቪዲዮው ፍጻሜ ድረስ አብራችሁን ቆዩ። ይህ መረጃ የራሳችሁንና የምትወዱትን ሰው ሕይወት ሊታደግ ይችላል። ወደ ዝርዝሩ እንለፍ። ችግሩን ማስተዋወቅ the reveal። ይህ ዝምተኛው ገዳይ ተብሎ ሊጠራ የሚችለው ንጥረ ነገር ቫይታሚን B12 ወይም በሳይንሳዊ ስሙ ኮባላሚን ይባላል። ብዙዎቻችን ስለ ቪታሚን ሲ፣ ስለ ካልሲየም ወይም ስለ ቪታሚን ዲ እንሰማለን። ነገር ግን ቫይታሚን B12ን እንደ ቀላል ነገር የምናየው ወይም መኖሩንም የምንዘነጋው ብዙዎች ነን። ነገር ግን ልብ በሉ፣ ይህ ቫይታሚን ሰውነታችን ውስጥ ካሉት በቢሊዮን የሚቆጠሩ ህዋሳት እያንዳንዱ ህዋስ በትክክል እንዲሰራ የግድ ያስፈልገዋል። ቫይታሚን B12 ለሶስት ወሳኝ ተግባራት አስፈላጊ ነው። ለቀይ የደም ህዋሳት ምርት፣ ደማችን ኦክሲጅንን ተሸክሞ እንዲዞር የሚያደርጉትን ህዋሳት ለማምረት፣ ለነርቭ ጤንነት፣ የነርቭ ቃጫዎቻችንን የሚሸፍነው ማይሊን ሺት የተባለውን መከላከያ ለመጠገን፣ ለዲኤንኤ ምርት፣ የሰውነታችንን ጄኔቲክ ኮድ ለመስራት። ታዲያ ችግሩ ምንድን ነው? ችግሩ ያለው እዚህ ላይ ነው። ቫይታሚን B12 በተፈጥሮ የሚገኘው ከእንስሳት ተዋጽኦ ብቻ ነው። በስጋ፣ በዶሮ፣ በአሳ፣ በእንቁላልና በወተት ውጤቶች ውስጥ ብቻ ይገኛል። በእጽዋት፣ በጥራጥሬ፣ በፍራፍሬ ወይም በአትክልት ውስጥ በፍጹም አይገኝም። እዚህ ጋር ነው የኢትዮጵያውያን ፈተና የሚጀምረው። ለምን ኢትዮጵያውያን ተጎጂ ሆኑ? the Ethiopian context። ኢትዮጵያ ሃይማኖታዊ እሴቶቿ የጠነከሩ ሀገር ነች። የኦርቶዶክስ ተዋሕዶ እምነት ተከታዮች በዓመት ውስጥ ከ200 ቀናት በላይ ይጾማሉ። በእነዚህ የጾም ቀናት ከእንስሳት ተዋጽኦ ከስጋ፣ እንቁላል፣ ወተት ሙሉ በሙሉ ይርቃሉ። ይህ ማለት ለዓመቱ ግማሽ ያህል ጊዜ ሰውነታቸው ምንም አይነት ቫይታሚን B12 አቅርቦት አያገኝም ማለት ነው። ከጾም ውጭም ቢሆን በኢኮኖሚ ምክንያት ብዙ ቤተሰቦች የስጋና የወተት ተዋጽኦን በየቀኑ ማግኘት ይከብዳቸዋል። ዋናው ምግባችን እንጀራ፣ ሽሮ፣ ምስርና ጎመን ነው። እነዚህ ምግቦች ለጤና በጣም ጠቃሚ ናቸው። ነገር ግን አንድ ትልቅ ክፍተት አላቸው። በውስጣቸው ዜሮ ቫይታሚን B12 ነው ያለው። አንዳንዶቻችን ደግሞ እንጀራ ጤናማ ነው፣ በቂ ነው በሚል አስተሳሰብ ሌላ ተጨማሪ ነገር አያስፈልግም ብለን እናምናለን። ነገር ግን ሰውነታችን ቫይታሚን B12ን ለረጅም ጊዜ አከማችቶ ማቆየት ቢችልም እስከ 3 or 4 ዓመት የሆነም ክምችቱ ሲያልቅ ግን ድንገተኛና አደገኛ የጤና ቀውስ ይፈጠራል። በተለይ አረጋኞች፣ እርጉዝና የሚያጠቡ እናቶች እንዲሁም የጨጓራ ህመም ያላቸው ሰዎች ቫይታሚኑን ከምግብ ውስጥ አለቅቀው ለመውሰድ ስለሚችሉ ለዚህ ችግር በእጅጉ የተጋለጡ ናቸው። አስደንጋጭ ምልክቶቹ the symptoms። ታዲያ ቫይታሚን B12 እጥረት አለብን እንዴት እናውቃለን? ምልክቶቹ ቀስ በቀስ ሲመጡ ስለሆነ ብዙ ጊዜ ከሌላ በሽታ ጋር ይማታሉ። የሚከተሉት 5 ዋና ዋና ምልክቶች ከታዩአችሁ ቆም ብላችሁ አስቡ። 1. ከፍተኛ ድካምና አቅም ማጥፋት fatigue። በቂ እንቅልፍ ተኝታችሁ ጠዋት ስትነሱ ድካም ይሰማችኋል? ትንሽ እንደተራመዳችሁ ትንፋሽ ያጥፋችኋል? ይህ የሚሆነው ሰውነታችሁ ኦክሲጅንን የሚሸክሙ በቂ ቀይ የደም ህዋሳት ማምረት ሲያቅት ነው። ይህ አይነት የደም ማነስ ሜጋሎብላስቲክ አኔሚያ ይባላል። 2. የእጅና እግር መደንዘዝ ወይም መርፌ የመውጋት ስሜት። ይህ በጣም ወሳኝ ምልክት ነው። ቅድም እንዳልነው B12 የነርቭ ልብሶችን ይጠግባል። እጥረት ሲኖር ግን ነርቮች ይራቀባሉ። በዚህ ምክንያት እጃችሁና እግራችሁ ላይ የመደንዘዝ፣ የመጠቅጠቅ ወይም ኤሌክትሪክ የሚዝ አይነት ስሜት ይሰማችኋል።
ይህ ከተሰማችሁ ነርቮቻችሁ እየተጎዱ ነው ማለት ነው። 3. የመርሳትና የትኩረት ማጥፋት ችግር ብሬን ፎግ። የሰው ስም ይጠፋባችኋል? እካ የት አስቀመጣችሁ ትረሳላችሁ? ጭንቅላታችሁ የሆነ ደማ የጋረደው አይነት ግልጽ አይሆንላችሁም? ብዙ ጊዜ የእርጅና ነው ተብሎ ይታለፋል። ነገር ግን ይህ ቫይታሚን B12 እጥረት ምልክት ሊሆን ይችላል። 4. የአፍ ቁስለትና ለምስላሴ ለውጥ። ምላሻችሁ ልሙጥ ይሆናል። ቀለሙ ወደ ቀይ ይለወጣልና ያቃጥላችኋል። የአፍ ውስጥ ቁስለትም በተደጋጋሚ ይከሰታል። ስነ-ልብሳዊ መረበሻ ዲፕሬሽን ኤንድ አንግዛይቲ። ይህ ቫይታሚን ሴሮቶኒን እና ዶፓሚን የተባሉት የደስታ ሆርሞኖችን ለማምረት ይረዳል። እጥረት ሲኖር ግን ምክንያት የሌለው ድብረት፣ ጭንቀትና የመኘናጨት ስሜት ይፈጠራል። ያልታሰበው አደጋ ዕድሜን እንዴት ይቀጥፋል? the danger። እሺ ቫይታሚን ነው እኮ እወስደዋለሁ ይስተካከላል ብላችሁ ታስቡ ይችላል። ነገር ግን ጉዳዩ እንደዛ ቀላል አይደለም። እጥረቱ ለረጅም ጊዜ ከቆየ ማይቀለበው ጉዳት irreversible damage ያመጣል። አንደኛ ቋሚ የነርቭ ጉዳት። የነርቮቻችን አንዴ ከተጎዱና ከሞቱ መልሰው ማደግ አይችሉም። B12 እጥረት ቶሎ ካልታከመ እጅና እግር ላይ የሚፈጠረው የመደንዘዝ ስሜት ወደ ቋሚ ሽባለት ወይም የመራመድ ችግር ይቀየራል። ሁለተኛ የልብ ህመምና ስትሮክ። ይህ ብዙ ሰው የማያውቀው ሳይንስ ነው። በሰውነታችን ውስጥ ሆሞሲስቲን የተባለ ፕሮቲን አለ። የB12 ሥራ የዚህ ፕሮቲን መጠን ለሚገፍ B12 ሲጠፋ ግን የሆሞሲስቲን መጠን በደም ውስጥ ይጨምራል። ይህ ደግሞ የደም ባባሮችን ይጎዳል፣ የደም ርጋ እንዲፈጠር ያደርጋል። በመጨረሻም ለልብ ድካም ሃርት አታክ እና ስትሮክ ይዳርጋል። በኢትዮጵያ ውስጥ በወጣቶችና ጎላሚዎች ላይ የሚታየው ድንገተኛ ሞት አንዱ ይህ ሊሆን እንደሚችል ጥናቶች ይጠቁማሉ። ስለዚህ እያወራን ያለነው ስለ ተራ ድካም አይደለም፣ ስለ ሕይወትና ሞት ነው። መፍትሄው ምንድን ነው? መልካሙ ዜና ይህ ችግር ሙሉ በሙሉ መከላከልና ማከም የሚቻል መሆኑ ነው። መፍትሄዎቹን በሁለት እንክፈላቸው፤ የአኗኗር ዘይቤ ለውጥ እና የሕክምና እርዳታ። 1. የምግብ ማስተካከያ ለማይጾሙበት ጊዜ። በሳምንት ቢያንስ 2 ወይም 3 ቀን የእንስሳት ተዋጽኦን በአመጋገብ ውስጥ ማካተት። ገድድ ውድ የሆነ ሥጋ መሆን የለበትም። እንቁላል በጣም ርካሹና ምርቱ የB12 ምንጭ። በቀን 1 ወይም 2 እንቁላል መብላት ትልቅ ለውጥ ያመጣል። ወተትና አይብ ጧት ቁርስ ላይ ወተት መጠጣት። ጉበት የከብት ወይም የዶሮ ጉበት በቫይታሚን B12 እጅግ የበለጸገ ነው። ትንሽ መጠን እንኳን በቂ ነው። 2. ለጾመኞችና ቬጂቴሪያኖች በጾም ወቅት ምን ይደረግ? ይህ ለኢትዮጵያውያን ወሳኝ ነጥብ ነው። በጾም ወቅት B12ን ከምግብ ማግኘት በጣም ከባድ ነው። ፎርቲፋይድ ምግቦች አሁን በገበያ ላይ ቫይታሚን B12 የተጨመረባቸው የቁርስ እህሎች፣ ሲሪየልስ እና የአኩሪ አተር ወተቶች አሉ። ፓኬቱ ላይ with ቫይታሚን B12 የሚል ጽሑፍ መኖሩን ያረጋግጡ። ኒውትሪሽናል ይስት ይህ በውጭ አገር የተለመደ ቢሆንም አሁን አዲስ አበባና ትልልቅ ከተሞች በሚገኙ ሱፐርማርኬቶች ሊገኝ ይችላል። ይህ የእርሾ አይነት የቺዝ ጣዕም ያለው ሲሆን በወጥ ወይንም በሰላጣ ላይ ተነስንሶ ይበላል። ምርጥ የB12 ምንጭ ነው። 3. ሰፕሊመንት መጠቀም። ይህ ነው ዋናው መፍትሄ። በተለይ ለረጅም ጊዜ ለሚጾሙ ሰዎች፣ ዕድሜያቸው ከ50 በላይ ለሆኑ እና የጨጓራ ህመም ላለባቸው ሰዎች የቫይታሚን B12 እንቅብሎችን መውሰድ ግዴታ ሊሆን ይችላል። በፋርማሲ ውስጥ የሚሸጡ B ኮምፕሌክስ ወይም ለብቻው ቫይታሚን B12 የሚሉ እንቅብሎች አሉ። እነዚህን በሳምንት ወይም በየቀኑ በባለሙያ ምክር መውሰድ ጾሙን ሳይጠሱ ጤናን ለመጠበቅ ይረዳል። 4. የሕክምና ክትትል። ከላይ የተጠቀሱት ምልክቶች ከታዩባችሁ ወደ ሆስፒታል በመሄድ የደም ምርመራ አድርጉ። የB12 መጠናችሁ በጣም ካነሰ ዶክተሮች በመርፌ መልክ ቫይታሚኑን ሊሰጧችሁ ይችላሉ። መርፌው በፍጥነት ያለውን እጥረት ይሞላል። ማጠቃለያና መልእክት። ውድ የቻናላችን ቤተሰቦች፣ ጤና ማለት በሽታ ሲመጣ መታከም ብቻ ሳይሆን በሽታው ከመምጣቱ በፊት ቀድሞ መከላከል ነው። ቫይታሚን B12 እጥረት በኢትዮጵያ ውስጥ የድህነት በሽታ ተብሎ ሊፈረጅ ይችላል። ምክንያቱም ከአመጋገብ ስርዓታችንና ከአቅም ጋር የተያዘ ስለሆነ። ነገር ግን በመረጃ እጥረት ምክንያት ሀብታሙም ድሃውም እኩል ይጎዳሉ። እባካችሁ ይህንን መረጃ ለእናንተ ብቻ አትያዙት።
ጾም ለሚጾሙ ወላጆቻችሁ ንገሯቸው። እንቁላልና ወተት ለልጆቻችሁ ስጡ። ድካም እና የመደንዘዝ ስሜት ሲሰማችሁ ምንም አይደለሁም ብላችሁ አትልፉተው። አንድ ትንሽ እንቅብል ወይም አንድ እንቁላል ነገ ሊከሰት የሚችለው የነርቭ ሽባልነት ወይም የልብ ህመም ሊያስቀር ይችላል። ይህ ቪዲዮ ካስተማራችሁና አይን ከገለጠላችሁ ለሌሎች እንዲደርስ ላይክ እና ሼር ማድረግን አይርሱ። ስለ ጤና፣ ስለ አመጋገብ እና ስለ ራሳችን የምንማርባቸው ጠቃሚ ቪዲዮዎች እንዳያመልጣችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በሚቀጥለው ቪዲዮ በሌላ አጓጊ የጤና ርዕስ እስክንገናኝ ጤና ይስጥልን።